ጌታሰው አቦ እባላለሁ የእስቴ ወረዳ ሰብል ልማት ባለሙያ ነኝ እና እንደኛ ወረዳ በስንዴ መስመር አዘራር ላይ ያለው ተጨባጭ ሁኔታ ምንድነው? አብዛኞቹ ቢዘሩም የተወሰኑት ደግሞ የማይተገብሩ አርሶ አደሮች ስላሉ ይሄን አሰራር ያለመተግበር ችግር ተብለው የሚወሰዱት አንደኛ የአመለካከት ችግር ነው። በሁለተኛ ደረጃ የእውቀት ማነስ ችግሮችም አሉ። በሶስተኛ ያው የአሰራር ችግሮች ሲሆኑ ምንም ችግር ለመፍታት በአቶ ፈጠነ ምትኩ የስንዴ በመስመር ሰርቶ ማሳያ አሰራርን ያው ስለሚያሳዩን ከመጀመሪያ እስከ መጨረሻ ያው ተከታተሉ። በባለፈው በስንዴ በመስመር ቴክኖሎጂ ለመስራት ቀጠሮ ይዘን ነበር እና ዛሬ ያው እኔም ተገኝቻለሁ። እዚህ ለማሳየት ፍቃደኛ ነህ? እሺ አንተም በቀጠሮ ተመታል እኔም ተገኝቻለሁ። በሮቹ እንዳይቆሙ ጋሽ ሙሉ አለምናማ በሮቹን ያዝ የሚያግዘይ ሰው ስላለን እናንተን ጨርሳለን። ያው የስንዴ በመስመር ቴክኖሎጂ ለመጠቀም የሚያስፈልጉ ቁሳቁሶች ምን ምን ናቸው ልትነግረኝ ትችላለህ? ስንዴ በመስመር ለመዝራት ያዘጋጇቸው ቁሳቁሶች አሉ። እነሱን አሳያለሁ። ያመጣቸው ቁሳቁሶች የስንዴ ዘር አላሳይ ቆርጠጥ ብልና ለመስመር የሚያዘራ ለመዝራት የሚያስፈልጉ ቁሳቁሶች አንደኛ የውሳኔው ለየራሱ ነው። ምርጥ ዘር ለየራሱ ነው። የኛው ደግሞ ማዳበሪያ ነጭና ጥቁር የተቀላቀለበት ነው። ሁለተኛ ደግሞ በሬም አለ የሰው ኃይልም አለ። እነዚህን አዘጋጅቼ ወደ ስራ ልጀምር ነው። ማዳበሪያው ጥቁር 1 ኩንታል ነጭ 2 ኩንታል ለ1 ሄክታር ነው የሚያስፈልገን። የኔዋ መሬት 1 ጥማር ነው የምትሆን። ለዚች የሚያዘጋጀውላት 25 ኪሎ ጥቁር 16.6 ዩሪያ አዘጋጅቼላታለሁ። ለ1 ሄክታር መሬት የሚያስፈልገው 150 ኪሎ ነው። የኔዋ መሬት 1 ጥማር ናት። 37.5 ኪሎ አዘጋጅቼላታለሁ። ለዚያውም የው ምርጥ ዘር ነው። እንግዲህ አቶ ፈጠነ እንደነገርከኝ ያው ለስንዴ በመስመር ቴክኖሎጂ የሚያስፈልጉ ግብዓቶችን አሳይተኛል። እንግዲህ የመጀመሪያው ያው ምርጥ ዘር ነው። ይሄ ምርጥ ዘር ስንዴ ቀቀባ ዝርያ ነው ያቀረብከው፣ ጥሩ ነው እና ይሄ በመስመር ስንዘራ ለ1 ሄክታር 150 ኪሎ ግራም ሲሆን አንተ ግን እዚህ ማሳ አካባቢ ላይ ያቀረብከውና ያለ ማሳ 1 ጥማር ስለሆነ ለዚያ 37.5 ኪሎ ግራም ዘር አዘጋጅተሃል። በጣም ጥሩ ነገር ነው እና ይሄ ትልቁ የቴክኖሎጂ ማሳለጫ ስለሆነ በጣም ጥሩ ነው። ከዚያ ውጭ ያው ያቀረብካቸውም የግብዓት አይነቶች አሉ። በተለይ ኤንፒኤስቢ የሚባለው የጥቁር ማዳበሪያን የሚተካ ዳፕን ነው። ለዚህ ያው ለሄክታር ያለው ነገር 100 ኪሎ ግራም ነው የሚያስፈልግ። ላንተ ግን ያው የማሳ 1 ጥማር ስለሆነ ያስከው የማዳበሪያ መጠን ኤንፒኤስ ቦረን 25 ኪሎ ግራም ማዳበሪያ አዘጋጅተሃል። በጣም ጥሩ ነገር ነው። ከዚያ ውጭ ያው ዩሪያ በዘር ወቅት ለስንዴ በመስመር ስንዘራ 1/3ኛውን እንጨምራለን። ግን ለ1 ሄክታር 200 ኪሎ ግራም ነው። ላንተ ግን ለዚህ 50 ኪሎ ግራም ያስፈልጋል። 50 ኪሎ ግራም በዘር ወቅት ደግሞ 1/3ኛውን ስለምንጠቀም ሙሉ በሙሉ በዘር ወቅት ነጭ ማዳበሪያዋን ያንን ያው 16.6 ኪሎ ግራም ቀላቅለህ ነው እየተጠቀምክ ያለህና ያለው ነገር ጥሩ ነው። ስለዚህ እነዚህን ቴክኖሎጂ በማቀናጀት የስንዴ በመስመር መዝራት ቴክኖሎጂን በተሻለ ለመፈጸም ያቀረብካቸው ግብዓቶች የተሻሉ ናቸው። በጣም ጥሩ። በዚሁ መቀጠል መቻል አለበት። ቁሳቁሶቹና ግብዓቶቹን ያው አንድ ባንድ አሳይተኛል። ስንዴ በመስመር እንዴት እንደሚዘራ ልታሳየኝ ትችላለህ? እሺ ምን ችግር አለ? አሳያለሁ። ምን ችግር አለ? ይሄማ የምንጠንበት አይደል? መስመር ለመዝራት 20 ሴንቲሜትር ርቀት ነው ፈርም ያወጣው ከፈርፈርም ያወጣው። ይሄው 1 ስንዝር ይሄው ከ3 ታጥቅ ነው። ይሄው እንደዚህ ያርገን ነው በመስመር በፈሮቹ ምን ዘረው። ያው ይሄ ድግሩ እንግዲህ የተስተካከለው ያው የኔ ጣት ያጠር ያለ ስለሆነ ነው እንጂ 1 ስንዝር ያው ከ3 ታጥቅ ማለት የኔ አጭር ስለሆነች አጥቋ አነስ ትላለች። ስለዚህ የተመጠነ በዚያ ልክ ነው። በጣም ጥሩ ነገር ነው። ያውን ትክክል ነው። የኔው እኔ እኮ ለክቼዋለሁ። የኔ ረጅም ስለሆነ የኔው አጥቅ ይኸው ከ3 ታጥቅ ነው። ይኸው እንደዚህ አድርጌ ነው የለከውት።
ይኸው እንግዲህ አዝራሩን በይበልጥ በሮቹን ላይ ያዝና በበሮቹ ላይ ላሳይህ እና እንድና ወደ በሮቹ ወደ ይኸው አሁን የምታየው ቅድም ባሳየው በ20 ሴንቲው ድግር መሰረት ያወጣሁት መስመር ነው። ይኸው አዳባሪውን ደግሞ ከከንፈሩ ዝቅ ብዬ 7 ሴንቲሜትር ይኸው እንደዚህ አድርጌ ጥላለሁ። ስንዴውን ደግሞ 4 ሴንቲሜትር ከከንፈሩ ዝቅ ብዬ ይኸው እንደዚህ አድርጌ ጥላለሁ። ያው እዚህ በተግባር እንዳሳየኝ አቶ ፈጠነ ዘርና ማዳበሪያ አልተገናኙም። ቢገናኙ ምን ችግር ያመጣል ብለ ታስባለህ? ዘርና ማዳበሪያው የማይገናኝበት ምክንያት አንደኛ ያቃጥለዋል፣ ሁለተኛ ደግሞ ሲበቅል በስሩ ስለሚጠቀምበት በስሩ ምን ጊዜም ያገኘዋል። በተግባር እንዳሳየኝ ከሆነ ጥሩ ነው። የማዳበሪያ አጣጣልህ ከዚህ ከከንፈሩ 7 ሴንቲሜትር ገብተን የጣልከው ትክክለኛ አቀማመጥ ነው። በዚህ 7 ሴንቲሜትር አስቀምጠሃል። ዘሩ መቀመጥ ያለበት ያስቀመጥከውን ባንተ ከከንፈሩ 4 ሴንቲሜትር ዝቅ ብላ ነው። ስለዚህ 4 ሴንቲሜትሯን የጠበቀች ዘር ነው የተቀመጠ። በትክክል ነው የተቀመጠው። ከዚያ ውጭ ዘርና ማዳበሪያው ያው ሁለቱ አልተገናኙም። ይገናኙበትን ምክንያት ያው በዝርዝር አስረድተኛል። ዘር በባህሪው ህይወት ያለው ነገር ስለሆነ ከማዳበሪያው በባህሪው ሃይግሮስኮፒክ ኔቸር ወይም ባህሪ ስላለው የዘሩን ውስጥ ላይ ያለውን የእርጥበት መጠን ስለሚስበው ያው የመቃጠል ባህሪ ይኖረዋል። ስለዚህ ይሄን ያው አሰራር በትክክል የተቀመጠ ስለሆነ ትክክለኛ አሰራር ነው። ከዚያ ውጭ ሲመለሱ በሬዎቹም ሲያለብሱ 20 ሴንቲሜትሩ ድግሩን ፊት አጀስት በትክክል ያው መጥነ ስላዘጋጀው በዚያ ያው እያለበሱት ይሄዳሉ። ከዚያ ውጭ ዘሮቹ በቀጥታ ሰብሉ በስር ነው ምግብ የሚወስድ። ስለዚህ የሚወስደውን ምግብ ያው ማዳበሪያው ከታች ስለተቀመጠ ምግቡን በስሩ አማካኝነት ይወስደዋልና ያው ጥሩ ትግበራ ነው። ይሄንን አሰራር ለሌሎቹም አርሶ አደሮች እንደ ማስተማሪያ ብታሳይልን ጥሩም ልምድ ስለሆነ በጣም አሪፍ ነው። ሳይንሱን የጠበቀ ነው። ተጨማሪም በሬዎቹ ሲዞሩ በዚህኛው በታችኛው ሳይድ ነው ዘርም የተቀመጠ ማዳበሪያም ከስር ነው እና በሬዎቹ ሲመለሱ ይሄንን ያለብሳሉና ዘሩም በተወሰነ አፈር ጥልቀት ላይ መብቀል ስለሚችል ያው በ4 ሴንቲሜትሩ እንትን አልብሶ ስለሚሄድ ትክክለኛ መስፈርት ነው። በዚህ ነው ያስቀመጥከው። ጥሩ ነው። ይኸውልህ በዚህ መሰረት ሙሉ ማሳዬን በዚህ መሰረት ነው የምጨርሰው። ከልጆች ጋራ አብሬ እየተባበርነ በዚህ መሰረት ነው ሙሉ ማሳዬን የምጨርሰው። ገብቷል? አይ በጣም አቶ ፈጠነ ጥሩ ሞዴል አርሶ አደር መሆንክን ስላረጋገጥኩ ነው እኔም ከዚህ ይሄን እንድታሳየን በተግባር የመጣ ነው። በጣም አሪፍ። አቶ ፈጠነ ስንዴ በመስመር ስንዘራ መደረግ ያለባቸው ጥንቃቄዎች ምን ምን ናቸው? አንደኛ ዘርና ማዳበሪያው የምናደርጋቸው ጥንቃቄ ዘርና ማዳበሪያው እንዳይገናኝ አድርጎ መዝራት፣ በምክር ሀሳቡ መሰረት ግብዓትን መጠቀም፣ ሶስተኛ ጥልቀቱንም 7 ሴንቲሜትር ጠብቀን ቃቂ መጣል አለብን። እሺ አቶ ፈጠነ በመጨረሻ ለሌሎች አርሶ አደሮች የምታስተላልፈው መልእክት ካለ ብትገልጽልን። እኔ ማስተላለፍ የምፈልገው ምርጥ ዘር ስንዴ በመስመር ቢዘራ አዋጭነት አለው። በብተና መዝራቱን ትቶ በመስመር ቢዘራ አዋጭነት አለው ብዬ ማስተላለፍ እፈልጋለሁ። አቶ ፈጠነ ያው የስንዴ በመስመር አዘራር ቴክኖሎጂ ያው በዚህ ስላሳየ በጣም ነው ማመሰግን። ያው ጥሩ አሰራር ነው። ይሄን ተግብረ ለሌሎቹም በስፋት እንዲተገብሩት ማድረግህ የተሻለ ነገር ስለሆነ በጣም ነው ማመሰግን። እሺ መተህ ስንዴ በመስመር ዘር ስላየልኝ አመሰግናለሁ። በል አትጥፋ። በል ሰላም። እሺ አመሰግናለሁ።
በመስመር ስንዘራ መተግበር ያለባቸው የትግበራ ነጥቦች ያው አንደኛ ትክክለኛ የማሳ መረጣ ማስኬድ ነው። የማሳ መረጣ ስራው ተካሂዷል። ከማሳ መረጣ ስራው ጎን ለጎን የእርሻ ድግግሞሹ የስንዴ ያው 3 ጊዜ መታረስ መቻል አለበት። በአራተኛው ያው ዘር ነው የሚዘራ። ስለዚህ አንደኛ ይሄ ነው። በሁለተኛ ደረጃ ትክክለኛ የሆነ የዝርያ መረጣና የግብዓት አጠቃቀም ነው። እንግዲህ ያው ስንዴን በመስመር ስንዘራ ያው የዘር መጠኑ በሄክታር 150 ኪሎ ግራም ነው። ለአንድ ቃዳ ግን ያው በዚህ ማሳ ባቶ ፈጠነ ማሳ የተገበር ነው አንድ ቃዳ ስለሆነ 37.5 ኪሎ ግራም የዘር መጠን ነው የተጠቀምነ። ይሄን ተግብረናል። ያው የግብዓት አጠቃቀም ብለን ስንል ያው ሰው ሰራሽ ማዳበሪያ ነው የተጠቀምነ። ሰው ሰራሽ ማዳበሪያ ደግሞ ኤንፒኤስ ቦረን ያው ለአንድ ሄክታር 100 ኪሎ ግራም ወይም 1 ኩንታል ነው የምንጠቀም። ለዚህ ግን አንድ ቃዳ 25 ኪሎ ግራም ነው የምንጠቀም። የተጠቀምንም በዚያ ልክ ነውና ሌላው ዩሪያ ማዳበሪያ ያው ለሄክታር እንደኛ አካባቢም የምንጠቀመው ያው በምክረ ሀሳብ ስላልወጣለት 200 ኪሎ ግራም ነው። ለ200 ኪሎ ግራሙ ግን በዘር ጊዜ 1/3 ዩሪያን ስለምንጨምር 1/3 ነው የምንጨምር። 2/3 ከ35 እስከ 40 ባለው ቀን ነው የምንጨምር። ያው በዘር ወቅት ግን 1/3 ለአንድ ቃዳ 16.6 ኪሎ ግራም ያው የተጠቀምንበት ሁኔታ ነው ያለና ሶስተኛ የትግበራ ነጥብ የወሰድነው እዚህ ላይ ስንተገብር ያው የስንዴ ከመስመር መስመር ስንዘራ 20 ሴንቲሜትር ነው። 20 ሴንቲሜትር ማለት ያው ድግሩን መሰረት አድርገን ነው አንድ ስንዝር በደና አንድ ስንዝርና ያው በ3 አጥቅ ነው የተገበር ነው። ስለዚህ ዘሩንም ስናስቀምጥ እስከ 4 ሴንቲሜትር ስቀመጥንበት ሁኔታ ነው ያለ። አራተኛ የትግበራ ነጥብ ማዳበሪያ ያው ከስር ነው የሚቀመጥ። ከስር 7 ሴንቲሜትር ጥልቀት ላይ አስቀምጠን ያው ተግባራዊ እናደርጋለንና ስለዚህ እነዚህን የትግበራ ነጥቦች አንድ ባንድ በትክክለኛ የአሰራር ዘዴው መተግበር ከቻል የስንዴ ምርትና ምርታማነት በከፍተኛ ሁኔታ የምንጨምርበት አሰራር ስለሆነ ይሄን አሰራር ወደ ሌሎች አርሶ አደሮችም ማስፋት ተገቢ ነው የሚሆነው። በመጨረሻም የስንዴ በመስመር አዘራር ቴክኖሎጂ አሰራሮችን ያው በቅርብ ያሉ የግብርና ባለሙያዎችን በማማከር መረጃ መጠየቅ ይቻላል። ያው ስላዳመጣችሁ በጣም አመሰግናለሁ።